ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የቤተሰብ ጤና ቻናላችን ነው። ዛሬ ደግሞ ስለ ልጆች ክትባት እናወራለን። ክትባት ገና ልጆች ሳይታመሙ ቀድሞ በሽታን የሚከላከሉበት ድንቅ የሆነ የሕክምና ጥበብ ነው። ብዙ ወላጆች ክትባት ለምን ያስፈልጋል፣ ጎንዮሽ ጉዳታቸውስ ምንድን ናቸው የሚሉ ጥያቄዎችን በዝርዝር ያነሳሉ። ዛሬ እነዚህን ጥያቄዎች በየተራ እንመልሳለን። ክትባት ማለት ሰውነታችን አስቀድሞ በሽታን እንዴት መከላከል እንደሚችል የሚማርበት ነው። በቀላል አማርኛ የሰውነት መከላከያ ሰራዊታችን ማሰልጠኛ ማለት ነው። ደካማ ወይም የሞተ ጀርም ክፍል ለልጁ ይሰጣል። የልጁ መከላከያ ሲስተም ወይም ደግሞ አንቲቦዲ የምንለው ደግሞ ይህንን ጀርም ለይቶ ማጥቃትን ይማራል። በኋላም ላይ ትክክለኛው በሽታ ሲመጣ ሰውነቱ ቀድሞ ስለሰለጠነ በሽታው ሳይጠናከር ያሸንፈዋል። ማስተዋል የሚገባን ነገር መጀመሪያ ላይ የምንሰጠው ክትባት ውስጥ ያለው ጀርም የሞተ ወይም በጣም የደከመ ስለሆነ በሽታ አያመጣም። ነገር ግን የልጁ መከላከያ ሲስተም እንዲዳብር ይረዳዋል። ዋና ዋና የክትባት አይነቶችና ጥቅማቸውን በዝርዝር እናያለን። የመጀመሪያው ክትባት አትበርዝ የሚሰጡ ክትባቶች አንደኛ ሄፓታይተስ ቢ፣ ሁለተኛ ቢሲጂ፣ ሶስተኛ ፖሊዮ ዜሮ ናቸው። ቢሲጂ ይህ የክትባት አይነት የሳምባ ነቀርሳን በሽታ የሚከላከል የክትባት አይነት ነው። ይህም ደግሞ በቀኝ እጃቸው ላይ በመርፌ መልክ የሚሰጥ ክትባት ነው። ሌላኛው የሄፓታይተስ ቢ ቫክሲን አትበርዝ ዶዝ የሚሰጥ ክትባት ሲሆን በጭን ጡንቻ ላይ በመርፌ የሚሰጥ ክትባት ነው። በቀጣይ የሚሰጠው የፔንታቫለንት ክትባት ላይ የሄፓታይተስ ቢ መከላከያን የያዘ ቢሆንም ይሄ ክትባት እስከሚሰጥ ድረስ ህፃኑ ለጉበት ቫይረስ ተጋላጭ ሆኖ እንዳይቆይ ያደርገዋል። በስድስተኛው ሳምንት ወይም ደግሞ 45ኛ ቀን ላይ የምንሰጣቸው የክትባት አይነቶች አንደኛው ፔንታቫለንት ክትባት፣ ሁለተኛው የፒሲቪ ኦር ደግሞ ኒሞኮካል ቫይረስ ቫክሲን ክትባት ነው። ሶስተኛው የኦፒቪ ወይም ደግሞ ኦራል ፖሊዮ ቫይረስ ቫክሲን ነው። አራተኛው ደግሞ የሩታ ቫይረስ ቫክሲን ነው። የፔንታቫለንት ክትባት 5 አይነት በሽታዎችን ይከላከላል። አንደኛው ዲፍቴሪያ ነው። ዲፍቴሪያ የምንለው በአፍና በአፍንጫ የሚከሰት ልብን የሚያጠቃ ለመተንፈስም የሚያስቸግር የኢንፌክሽን በሽታ ነው። ሌላኛው ፐርቱሲስ ወይም ውፒንግ ካፍ ወይም ትክትክ ብለን የምንጠራውን የበሽታ አይነት የሚከላከል ነው። የመንጋጋ ቆልፍ ወይም ደግሞ የቲታነስ በሽታን የሚከላከል ክትባት ነው። እንዲሁም ደግሞ የሄፓታይተስ ቢ ወይም ደግሞ የጉበት ቫይረስ በሽታን የሚከላከል ክትባት ነው። ሌላኛው የክትባት አይነታችን ፒሲቪ ወይም ደግሞ ኒሞኮካል ቫይረስ የምንለው ነው። ይህ ደግሞ ክትባት የሳምባ ምችና የማጅራት ገትር በሽታን የሚከላከል የክትባት አይነት ነው ማለት ነው። ሌላኛው የፖሊዮ ክትባት ወይ ደግሞ ኦራል ፖሊዮ ቫይረስ ቫክሲን ነው። ይህ ደግሞ በአፍ ጠብታ የሚሰጥ የክትባት አይነት ሲሆን ይህ ደግሞ የልጅነት ልምሻን ወይም ደግሞ የአጥንት መልፈስፈስን በሽታን የሚከላከል የክትባት አይነት ነው። አራተኛው ደግሞ የሩታ ወይ ደግሞ የሩታ ቫይረስ ቫክሲን ነው። ይህ ደግሞ በቫይረስ አማካኝነት የሚመጣ ከባድ የተቅማጥ በሽታን የሚከላከል የክትባት አይነት ነው ማለት ነው። በ10ኛው ሳምንት የሚወስዱት ክትባት 45ኛ ቀን ላይ ወይም ደግሞ 6ኛ ሳምንት ላይ የሚወስዱትን ክትባት ድጋሚ ይወስዳሉ። እነዚህም ክትባቶች ለማስታወስ ያህል ፔንታቱ፣ ፒሲቪቱ፣ ሩታቱ፣ ኦፒቪቱ የሚባሉትን ክትባቶች አራቱን የክትባት አይነቶች ድጋሚ ይወስዳሉ ማለት ነው። በቀጣይ የሚመጡት ደግሞ 14ኛ ሳምንታቸው ላይ ነው። ከዚህ በፊት 1 እና 2 ብለው ይወስዷቸው የነበሩትን ክትባቶች አሁን ደግሞ ፔንታ ስሪ፣ ፒሲቪ ስሪ፣ ፖሊዮ ስሪ፣ ሩታ ስሪ ብለው ይወስዳሉ። እንዲሁም ደግሞ አይፒቪ 1 ተጨማሪ ይኖራቸዋል። አይፒቪ 1 የምንለው የፖሊዮ ማጠናከሪያ በመርፌ መልክ ስለሚወስዱ እነዚህን ክትባቶች 14ኛ ሳምንት ላይ ያገኛሉ ማለት ነው። በቀጣይ ደግሞ 9ኛ ወራቸው ላይ የሚወስዱት ክትባት ነው። 9ኛ ወራቸው ላይ የሚወስዱት የኩፍኝ ክትባት ወይ ደግሞ የሚዝል ዋን ክትባትን ያገኛሉ። እንዲሁም ደግሞ የሎ ፊቨር የምንለው እንደ አካባቢ ሁኔታ ይወሰናል። ይሄኛው ክትባት ደግሞ ይኖራል። እንዲሁም ደግሞ የአይፒቪ 2 ክትባት ይወስዳሉ። አይፒቪ 2 የምንለው አይፒቪ 1 14ኛ ሳምንት ላይ አግኝተዋል። አሁን ደግሞ አይፒቪ 2 በኢንጀክሽን መልክ ማጠናከሪያ ይሰጣቸዋል ማለት ነው። በቀጣይ የሚመጡት ደግሞ 15ኛ ሳምንት ወይም ደግሞ ዓመት ከ3 ወር ላይ ነው። በዚህ ሰዓት የሚወስዱት ክትባት ሚዝልቱን ነው ወይም ደግሞ የኩፍኝ ክትባትን ነው።
9ኛ ወር ላይ ይወስዱት የነበረውን 2ኛ ዙር ላይ ድጋሚ ይወስዳሉ ማለት ነው። በዚህ ጊዜ መደበኛ ክትባታቸውን ይጨርሳሉ። ነገር ግን ከመደበኛ ክትባት ውጪ ቤት ለቤት እንዲሁም ደግሞ በትምህርት ቤት በዘመቻ መልክ ሊሰጡ የሚችሉ ክትባቶች ሊኖሩ ይችላሉ። ክትባቱን ከወሰዱ በኋላ ሊመጡ የሚችሉ ጎንዮሽ ጉዳቶች አሉ። እነሱም ትኩሳት፣ መነጫነጭ፣ ምናልባት በተወጉበት ቦታ ላይ ህመም ወይም ደግሞ መቅላት ሊኖር ይችላል። እነዚህን ህመሞች ደግሞ አንቲፔን በመስጠት ወይም ደግሞ የህመም ማስታገሻ በመስጠት ህመማቸውን ማስታገስ እንችላለን። እንዲሁም ደግሞ ጡት በማጥባት ልጆቻችንን ከህመማቸው ማስታገስ እንችላለን ማለት ነው። በቀጣይ ከዚህ ከመደበኛ ክትባታቸው ውጪ ግን እስከ 5 ዓመት ድረስ የቫይታሚን ኤ ጠብታ በየ6 ወር ልዩነት መውሰድ ይኖርባቸዋል። ከ2 ዓመት ጀምሮ ደግሞ ጸረ ትላትል ወይም ደግሞ ዲዋርም መድኃኒቶችን ለህፃናቶች መስጠት ይኖርብናል ማለት ነው። ቫይታሚን ኤ ለዓይናቸው ጤንነትና ለበሽታ መከላከል አቅማቸው እንዲጠናከር ያደርግላቸዋል። የዲዋርሚንግ ደግሞ ወይ ደግሞ ጸረ ትላትል የምንለው በሆድ ውስጥ የሚገኙ ጥገኛ ትላትሎችን በማስወገድ የምግብ ፍላጎታቸው እንዲጨምር እንዲሁም ደግሞ ደም ማነስ እንዳይከሰት ይረዳናል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።